እኔ በዚህ ሁሉ አገልግሎት አንድ ቀን ስማቸውን እንኳን አንስቼ አላቅም በአገልግሎት ላይ እውነት ነው አንድ ቀን ስማቸውን አንስቼ አላቅም ለምን ነው ማነሳው ከዚህ ቤተክርስቲያን ወጡ ለምን ወንጌል አይሰበክም ብለው ወጣው ወንጌል አንድ ቀን ሰብከው ያውቃሉ በፍጹም ከስድብ በስተቀር ስለዚህ ምን ብሎ ነው ትውልዱስ የሚሰማቸው አንድ ቀን ወንጌል ሰብከው ያውቁም እዚህ ወንጌል እንዳሰብታሉ እዛ ከሄዱ በኋላ ወንጌል ይሰብካሉ ማንንም ወንጌል ሰበኩ ብሎ የነገረኝ የለም ሁሉ ቀን ስድብ ሁሉ ቀን ትችት እንደሆነ ግን ሰምቻለሁ ከሰዎች ስለዚህ ወንጌል ካልሰበኩ ምንድነው ትርጉሙ ለመስበክም ደግሞ ዕውቀት ያስፈልጋል በእውነት ለመናገር ትምህርትም ያስፈልጋል ዕውቀትም ያስፈልጋል ሲሻቸው ይተቹናል ሲሻቸው ሊቅ ያረጉናል እንደሱ ነው እንግዲህ በእነሱ ጥያቄ ያለኝ ካልስ አሁን መምሮቻችሁን እንፈትናቸው አይመልሱልንም ብለው ወደ አደባባይ ያወጡት እንደሱ አይነት ነገር የሚሆነው ቀደም ባልኩ መሰረት ነው እኔ ማመጣውን ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ ይችላል በህልሙም እንኳን በሆኑ በህልሙ የት ያነበበውን ነው የት የተማሩትን ነው እኔ አሁን ለምሳሌ ባገሬ ያለው ተማርኩ የቤተክርስቲያን ትምህርት ተማርኩ ከዛ ቴዎሎጂ ኮሌጅ ገባው ከዛ ውጭ ሀገር ሄጄ ደግሞ ሌላ ብዙ ጥናቶችን አጠናው ሳወራ ከነዛ ባክግራውንድ የተነሳ ነው ነገሮችን የማያቸው ከዛ ውጭ ግን ስትነጋገር በምን ደረጃ ትነጋገራለህ ለምሳሌ አሁን እኔ በዛ እምነት ውስጥ በሌላ እምነት ውስጥ ሆነው ተመረናል ብለው በዩኒቨርሲቲ ሌቭል ፕሮፌሰሮች ሆነው ዶክተር ሆነው ያሉ ካሉ ቁጭ ብዬ ከነሱ ጋር ዲቤት እነጋገራለሁ አለዛ የማወራውንም እኮ ያውቀውም እኮ የት ያውቀዋል ብለህ ነው የት ያውቀዋል እንዲህ ዝም ብሎ እኮ አውቃለሁ ስላላለም አንዱ ለንደን ሲባል ለንደን እንዴት አይነት ከተማ ነው ይላል አውቀዋለሁ ይላል ፓሪስ ሲባል አውቀዋለሁ እንዴት አይነት ነው ይላል ኢንግላንድ ሲባል አውቀዋለሁ እንዴት አይነት ከተማ ነው ይላል እንዴ በዚያ አይነት ጂኦግራፊን ታውቃለህ ተባለ በጂኦግራፊማ እንዴት አይነት ከተማ መሰላችሁ አለ ከዚህ ጋር ምን ብዬ ነው የማወራው እንዴት ነው የምነጋገረው ስለዚህ ሰው እኮ ሲነጋገር ደረጃ አለው እኮ በሁሉም ነገር ስለዚህ ካንተ ጋራ ይሄን ነገር አጥንቻለሁ ተምሬያለሁ ከሚለው ሰው ጋር ታወራለህ እንጂ በኋላ ለሐሰት በጽባዘ ተናገረ ይደግም በሰርክ የተባለው እንዴት አድርገህ ታወራለህና በዚህ መንገድ ነው የማየው መምህር